ሄሎ እየዘጋሁባችሁ ነው የመጣሁት። ዛሬ ደግሞ ሰላም፣ እንዴት አደራችሁ? ደህና ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። ዛሬ ቅዳሜ ነው። ሰዓቱ ደግሞ 2:30 ሆኗል። ኦልሞስት 20 ጉዳይ ነው ለ3 እና ሰዓት ሄዷል እና ቁርሳችንን ያው እንደዚህ እየሰራን ነው። ቅዳሜ ስለሆነ ከዛ ቁርሳችንን በልተን ምናምን እንወጣለን። የምንሄድበት አለ ብሎግስ ያው እንግዲህ በብሎግ መስራት ጀምሬያለሁ። የምሄድበት የምገባበት ነው። በቃ እየቀረጽኩ መፖስትላችሁ እናንተ ደግሞ ሳትሰለችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ አብረን እንወጣለን ማለት ነው። ብዙ ቦታ የምንሄድበት አለ። ተከታተሉ። ግን ራሴን በጣም አሞኛል። ምናልባት ከበላው ከተሻለኝ ብዬ ነው ቁርስ ምሰራ እንጂ ሌላ ቀን ራሴ ሲያመኝ የምግብ ፍላጎት አይኖረኝም። ዛሬ ግን ምግብ ብላ ብዬ ራሴን እንትን አልኩ ማለት ነው። ዘይት እንጨምራለን። ወጀድኩበት እኔ እጄ እሺ አይደለም ቤተሰብ ምን እንደሚሻለኝ አላውቅም። ትንሽዬ በርበሬ እና ጨው ጨምራለሁ። ምን ልሰራ እንደሆነ ገምታችኋል ነው። ሲሰራ ፍርፍር ነው። ያው ቅዳሜ ቀን የሚበላ ፍርፍር ነው። ከፍርፍር ውጭ ምንም አይበላም። ጾም ካልሆነ ጾም ስለሆነ አሁን ፍርፍር። እኔ ደግሞ ፍርፍር በጣም ነው የምወደው። ትንሽዬ ውሃ ጨምሬያለሁ። ይበቃዋል ማለት ነው። እሳቱን አጥፍታችሁ ነው የምትፈረፍሩት እንዳይጨማለቅባችሁ። ጥፍት ታደርጉና እዚህ ጋር አድርጋችሁ መፈርፈር። ትንሽ ነው የምሰራው እንዳልኳችሁ ለራሴ ብቻ ስለሆነ ይበላሻል ከሰራው። ይሄ ራሱ አልጨርሰውም በስቷል። እንግዲህ ቁርሳችን በዚህ መልኩ ተጠናቋል። እንዴት አያችሁት? ራሴ በዚህ እያየሁት እኮ ነው የምስቀው። አይ ካሜራማን እዩት፣ ፀጉሬ ማለት ነው ምን እንደሚመስል እዩት። ትናንትና ማታ ታጥቤው ነበረ። አያችሁት እንዴት እንዳቆመ። እንግዲህ በስተሽዋር እንለዋለን። ተከታተሉ። ጥርሴን እቦርሻለሁ። ሰው ከበላ በኋላ ከእንቅልፉ እንደተነሳ ነው ሰው የሚቦርሸው። እኔ ደግሞ
ቁርሴን ከበላው በኋላ ማለት ነው። ልዩነታችን ይሄ ነው። ምን እመስላለሁ? አፍተር እና ቢፎር እንዴት አያችሁ? ፀጉሬ በነገራችን ላይ ፀጉሬ በጣም እንትን ነው፣ ብዛት አለው ግን ቁመት የለውም ማለት ነው። እና በጣም ነው የሚያስቸግረኝ። የራሱ በስተሾር ነው እንደዚህ ያደረኩት እንጂ በማበጠሪያ አይታሰብም ነው የምላችሁ። እና አብረን ለብሼ ልወጣ ነው። ተከታተሉ። አለባበሴ እንዴት አያችሁት? ቀሚስ ነው የለበስኩት በሸራ ጫማ። እንዴት አያችሁኝ?